እናቴ ጋር ደግሞ ምን ትሰራለህ? ከእሷ ደግሞ ምን ፈልገህ ነው? ትሰማኛለህ? ብዙ ነገር ስታደርግ ዝም ልልህ እችላለሁ። በእናቴ ከመጣ ግን ልቀቅ። ሮድ ከዚህ በኋላ ልትተላለፈኝ እንዳትሞክር። እተላለፋለሁ ብትል የሚደርስብህን ታውቃለህ። እኔ አቤት አይደለም ለአንተ። ለማንኛውም እናቴ ናት መንገድ ላይ የተቀመጠችው፣ እኔ መንገድ የሚሄድኩት። እሺ ትሰማኛለህ? አቤል አንተን እኮ በደንብ ነው የማውቅህ። ስማ እኛ ልያዝንልህ ወደ እናቴ መዞር አችልም። ካልሆነ ግን አብረን ነው የምናልቀው። እሺ ወንድ ወጥቶሻል እባክሽ። ይኸውልህ ከማን ጋር እያወራህ እንደሆነ ግን አይረሳም መሰለኝ። ተባክ። ቆይ ሁሉም ሰው ከጀርባ ሆነ ስላጠቃ የፈራ መሰለህ እንዴ? አልጨረስንም። እሺ እየተጣላችሁ ነው እንዴ? ልጄ ስቶ በለውና ሰዳንች ባልዘጋሰ ይኸውልህ ዳጊ፣ በጣም ዝም እያልኩ ነው። እናትህን ይዘህ ከዚህ አትፈታተኝሽ። ምን ቢፈታተን ምን ልታመጣ ነው? በሌላውን አፍጥነው ከዚህ እንዴ ተው ብያለሁ። ሂድ አንተ እኩስ ክፉ ከተረገምክና የማይረባ የሚባለው ንገረኛ። የኔ አባት ነው ወይ በአንቺ አፍ የማይረባ የሚባለው? ቆይ ትንሽ እንኳን አታፍሪ? አባቴ እንደዚህ መናገሩ ራሱ ሞራል አለሽ? እንዴት እዚህ ደረጃ ላይ ደረስሽ ይመስልሻል? በይ ንገረኛ። እንደዚህ እኮ ማለት ፈልጌ አይደለም። ኧረ ታዲያ ምን ለማለት ነበር የፈለግሽው? እንደዚህ እኮ ለማለት ፈልጌ አይደለም። ትሰሚኛለሽ እማዬ፣ አንቺ የምትሰሪውን ኃጢአት እያየሁ ታግሼሽ ከአንቺ ጋር እየኖርኩ ነው። ቆይ አባቴ በወጣበት እንዳይመለስ ስላደረግሽ ነው የዛ የማይረባ ልጅ የምትይኝ? አባቴን ማምናት የገደለችው በቃ እኔን እንደዚህ መናገር መብት የለህም። ተይ እባክሽ፣ መብት የለኝም? ታዲያ እንዴት ብናገር ነው መብት? ስማኝ፣ የማበላ የማጠጣ እንዲሁም የምትሰራውን ስራ የሰጠው ከሁሉም በላይ ደግሞ ከማንም በላይ እንድትሆን አድርጌ ያኖርኩ ከእንዴ። እውነት ለካ አንቺ ነሽ የምታኖሪ። በዚህ ርካሽ ስራሽ ቀኑ ያለፈበት ትምህርቶች ሀገር ውስጥ እያስገባሽ ህዝብ ለምትጨርሽበት ስራሽ፣ ወይስ አደንዛዥ እጽ የምታዘዋወሪበት፣ ወይስ ደግሞ ሴቶችን ተኝ አታሳብጂኝ። ቆይ ወደሽዋል እንዴ? አይ አልጠላውም፣ ግን ደግሞ ወድጃለሁ ማለት አይደለም። እንደዛ እኮ ነው የሚባለው። ምን ለማለት ነው? አይ ምንም። እማዬ እንዴት እንደዚህ ታደርጊያለሽ? ቆይ ሳይሻልሽ መውጣት ማለት ምን ማለት ነው? ምን ላድርግ ልጄ በጣም ናፈቀችኝ። አይኗን ባየው ብዬ እኮ ነው።
እና በእንደዚህ አይነት መንገድ ነው ተደብቀሽ መውጣት? ቆይ ለኛ እንኳን አታስቢም እንዴ? አስባለሁ እኮ የኔ ልጅ። በቃ ልጄ በጣም ናፈቀችኝ። እናንተ ማመጣታለሁ እያላችሁ ዝም አላችሁ። ታዲያ ምን ላድርግ? ምን ማድረግ ነበረብኝ? እማዬ በቃ አታልቅሽ እሺ? እማ እናንተ አታልቅሽ በቃ እሺ? አታልቅሽ በቃ። ገኒ ምን ተፈጥሮ ነው? ዳጊ ገኒ ምን ሆናለች? አይ አትደንግጥ፣ ምንም አልሆነችም። እና አጠገቧ ከሆንክ ከሰው ጋር ነች ምናምን ያልከኝ ለምንድን ነው? በስልክ እያወሯት ነበረ። ከዛ በመሀል የአቤልን ድምፅ ሰማ ነው ደንግጬ ላንተ የደወልኩልህ። ማለት አቤል እዚህ ምን ይሰራል? አላወኩም። ገኒ ቆይ ለምን እንደዚህ ያደረግሽ? ለምን ወጣሽ? ቆይ ለምንድን ነው ያዘንሽው? ያ የማይረባ ተናገረሽ እንዴ? አይ እሱ ምንም አላለኝም። እሺ እና ምን ተፈጥሮ ነው? አማንሽ እንዴ? ቤኒ ምን ተፈጥሮ ነው? ገኒ ምንድን ነው የተፈጠረው? አይ ምንም አልሆነችም፣ ደህና ነች። አንተ አትደናገር። እና ታዲያ እዚህ ምን ትሰራለች ግን? እንዲሁ በቃ ለምሸት ወጣ ነው። ቤኒ ቆይ ይህን ነገር እንድታስተዋት ነገር የለ እንዴ? እንዴት ወጣ መንገድ ላይ ስትቀመጥ ዝም ትላታለህ? ግን እንዴት ይህን ነገር ምርጫሽ ታደርጊያለሽ? ምንም ብነግራት ልትሰማኝ አልቻለች። ትንሽ ገኒ፣ አሁን ከዚህ መሄድ አለብን። ደግሞ በድጋሚ እንደዚህ እንዳታረጊሽ። የሚያስፈልገውን ነገር ሁሉ እኛና ራሹ። በዛ ላይ ደግሞ በሩን የዘጋችሁ ቤዛ ሳትሆን እኔ ነኝ። አዎ አውቄው ነበር። ቤዝዬ ማን ላይ ጨከና በር አዘጋብኝም። አዎ በቃ ዝም በሉ። ፈጣሪ ወይ ምን ተፈጠርላችሁ? በቃ ወደ ስራ ልሄድ ነው። ቆይ በዚህ ሰዓት ደግሞ ወደ ምን ስራ ነው የምትሄጂው? በዛ ላይ እኮ በደንብ አልተሻልሽም አይደል እንዴ? ለምንድን ነው የምትወጪው? ኧረ እባክሽ እዚህ ቤት አስቀምጠሽ ቤት ጠባቂ ታደርጊኝ? እናንተንም አየኋችሁ እኮ አንድ ቀን እንኳን ወጥተን እንዝናና ሳትሉኝ ቤት ጠባቂና በር ከፋች አድርጋችሁኝ ስትከርሙ ማላቅሽ መሰለሽ። በቃ አሁንማ ተሻላት። ውጭ እያለች እንግዲህ ቀጣይ ምን ይዛብን እንደምትመጣ አይታወቅም። ምን ነው በአሁኑ ምላሷን ቆርጦ በላኳት። ውፍ ወይ አረዚ ግን በጣም ተናድቻለች አይደል? ግን ቆይ አንቺ በፊት እኮ አይደለም ለሉሊት ይቅርና ለምንም ነገር እኮ ግድ አይሰጥሽም ነበር። ያው እንግዲህ ከመርሳቴ ጋር አንድ ላይ ተያይዞ የመጣ ነገር ሊሆን ይችላል። ሄሎ የኔ ንግስት፣ ቤት ገባሽ? ተረጋጋሽ? አዎ ደህና ነኝ፣ አታስብ። ጥሩ። በቃ እኔም የጀመርኩትን ስብሰባ ልጨርስና ቶሎ ወደ ቤት እመጣለሁ። ከባሰብሽ ወደ ሆስፒታል እንሄዳለን። እንደውም ሳስበው በደንብ መታከም ያለብሽ ይመስለኛል። ይህን ሰሞን በተደጋጋሚ እየመመሽ ነው። ታውቁሻል ግን? አይ አሁን ደህና ነኝ። በዛ ላይ ብዙ ስለዞርን ድካም ምናምን ይመስለኛል። በጣም ግትር ነሽ። ምንም ልትሰሚኝ አልቻልሽም። እሺ በቃ እስክመለስ በደንብ ከተሻለሽ ወጣ ብለን ራት እንበላለን። አይ ያፌት፣ ዛሬ መውጣት ፍላጎት የለኝም። እሺ በቃ እሱም ቤት ስመጣ እናወራለን። እሺ ቻው።
እሺ እንዴት ነሽ ታዲያ? ትዳሩን ለመድሽው? ለነገሩ ሲያዩሽም ቁም ነገረኛ ነገር ነሽ። አዎ ቡና ብቻ የሚላፍላሉት። አይ ተይው፣ ምንም ነገር አያስፈልግም። እስቲ ነይ ቁጭ በይ። እንደሆነ የልጅ ነገር ሲያስጨንቀኝ እኮ ነው የመጣሁት። አይ እንደዛማ አይሆንም። እንደውም ቡና ላፍላሉት። ቶሎ ይደርሳል። አይቆይም። በቃ ካልሽሽ የኔ ልጅ። እንዴ እናቴ፣ እዚህ ምን ታደርጊያለሽ? እንዴ እኔማ አንተ ካልመጣህ እዚህ በጥቼ ልይ ብዬ ነው። አንተ ግን ቤትህን ትተህ እዚህ ምን ታደርጋለህ? የአጎቴ ሚስት ደውላልኝ የመጣሁት። እሱን ደግሞ ነግሬሻል ነበር። የአጎቴ ሚስት? አዎ እኔ ጠርቼው ነው። እና ከዚህ በኋላ እዚህ ነው የምኖረው። አጎቴ እዚሁን ስራም ታግዘኛለህ ብሎኛል አይደል? እንዲ አጎቴ ሚስት እንደዛ ነው መሰለኝ አለኝ። አልተሳሳትኩም አይደል? አዎ እንደዛ ብሎታል። አያፊት ድሮም እኮ እሱ የኛ ነገር አይሆንለትም። ታዲያ ግን ለምንድን ነው ከቤት እየመጣህ ማታግዛቸው? እየተመላለስክ አታግዛቸው እንዴ? አይሆንም። ስለ ስራው ማታ ማታ ነው የሚያስረዳኝ። ማለት ቀን ቀን ስራ ስለሚበዛበት። ይሁን እንግዲህ እኔማ ምን እላለሁ መችስ። ባይሆን ማታ ከስራ ሲገባ አገናኝሻለሁ። ታመሰግኛለሽ። አይ እኔማ እኮ አሁን እዚሁ ጠብቄው የማናገረው ነገር ነበረኝ። ያፌት እኮ ስራ ስለሚበዛበት በጣም አምሽቶ ነው የሚገቡ። አንዳንዴም ላይመጣ ይችላል። ለዛ ነው የአጎቴ ሚስት አብሬያቸው እንድኖር የጠየቀችኝ። አረ ምን አይነት ጉድ ነው! ሰው እንዴት አንድ እውነት ከአንድ ቦታ አይወጣም? ፈጣሪ ሆይ ይሄማ ምንም ጤነኛ አይደለም። እና ታዲያ እናንተ ስለ ልጅ ምንም ነገር አላሰባችሁም? እንደው እኔማ ሰርጉ ሁሉ እኮ ጥድፍ ሲልብኝ እንደዛ የሆነ መስሎኝ ነበር። አሁን ግን ሳይ ምንም ነገር የለም። የኔ ቆንጆ ልጅ እኮ በልጅነት ነው። አዎ ልክ ነሽ። እንዴ ደግሞ እኮ እናንተ ማሳደግ አይከብዳቸውም። እንኳንስ እናንተ ይቅርና ሌላው ልጅ በድሎ ያድጋል እያለ የወልድ የለም እንዴ? የኔ ልጅ እንዳትሸወጂ። ወንድ ልጅ ደጅ ደጁን ቢልም ሴት ልጅ እድሜው ያልፋል። በኋላ ሲያልፍ እንዳይቆጭሽ እሺ። ያው ፈጣሪ ሲፈቅድ ሁሉም ነገር ይሆናል ብዬ ነው። በሉ እንግዲህ እናንተ ታውቃላችሁ። እኔ ያቅሜን መክሬያለሁ። በጣም ቆንጆ ቡና ነበር ያጠጣሽኝ። እንግዲህ ልሂድ። እሺ፣ ግን ምግብ ልስራና ለምን በልተው አይሄዱም? አይ በቤት ያለውን ደግሞ ማን ይብላው? ያው መቼም ሌላ ጊዜ መምጣት አይቀርም። ያን ጊዜ ትሰሪልኛለሽ። እሺ። ቆይችልሽ ምን ሆና ነው ስልክ ማታነሳው? ታግታ ይሆን እንዴ? እንደዛ ቢሆን ደግሞ ደህና ነኝ ብላ ቴክስት ባልጻፈሽ ነበር።
ከዛ ልጅ ጋር ሆና ይሆን እንዴ? ሄሎ፣ ልጄ ካንተ ጋር ናት እንዴ? አይ ከኔ ጋር አይደለችም። እውነቱን ንገረኝ። እኔ ለምን አብራችሁ ሆናችሁ ልልህ አይደለም የደወልኩት። ይኸው ጠዋት የወጣች ትምህርት ቤትም አልሄደችም፣ ስልኳንም አታነሳም። አሁን ደግሞ እየመሸ ነው። የዲያራ እናት ከኔ ጋር አይደለችም። ቆይ የሆነችው ነገር አለ እንዴ? እባክህ ማስመሰሉን ተውና እውነቱን ንገረኝ። ልጄ ከጓደኞቿ ጋር ብትሆን ስልክ ታነሳልኛለች። ምናልባት አብራችሁ ሆናችሁ ለመናገር ፈርታችሁ ከሆነ ከዚህ በላይ አልጨነቅም። እውነት የዲያራ እናት እንደዛ አይደለም፣ አልተገናኘንም። እሺ ተደዋውላችሁ ነበር? አዎ ጠዋት ሊደውል ተደዋውለን ነበር። እውነት? እና ምን አለችክ? ምንድን ነው ያወራችሁት? አይ ምንም፣ እንዴት ነሽ እንዴት ነን የተባባል ነው። ተጠፋፋን ምናምን ነው የተባባል ነው። ልጄን የሆነ ነገር አጋጥሟት ይሆናል። እባክህ እየመሸ እኮ ነው። የላኳቸው ሰዎች በሙሉ ሊያገኟት አልቻሉም። እባክህ አንተ ደውልላት፣ ለአንተ ስልክ ታነሳ ይሆናል። እሺ ዲያራ እናት አሁን እደውልላታለሁ። በቃ ካነሳችልህ አገኛትና ወደ ቤት ይዛት ነው። እሺ